የለብንም። እዚህ ቤት እንደዚህ ማውራት የለብንም። በቃ እናንወጣና እናወራለን። እዚሁን እየሰራሽ ነው? ልመጣ ማለት ላንኳኳ ነበር። ቆይ ምን ትሰሪያለሽ እዚህ? ናቲ ተው ተረጋጋ። እንደዚህ መሆን የለብንም። እዚህ ቤት እንደዚህ ማውራት የለብንም። በቃ እናንወጣና እናወራለን። እዚሁን እየሰራሽ ነው? ልመጣ ማለት ላንኳኳ ነበር። ቆይ ምን ትሰሪያለሽ እዚህ? ደብተሬን ልወስድ ነበር የመጣሁት። ሀና በጣም ይቅርታ፣ አሁን ልወጣ ስለሆነ በኋላ ትወስጃለሽ። ኧረ ናቲ አልመጣም። ሳሎኔ ወይማ ሰሞኑን ምነው ቁጣ ቁጣ የሚልሽ? ሰላም አይደለሽም? የተፈጠረ ችግር አለ? ኧረ ምንም ይነካኛል። ያው እቺ ሀና የምትለኝን እየሰማሽ በእሷ ተናድጄ ነው። አይ ነገሩ እንደዛ አይደለም። በፊትም ቢሆን እኮ ትጣሉ ነበር። አንቺ ግን ትልቅ ስለሆንሽ ነገሩን ታበርቺ ነበር። አሁን ግን እንደዛ አይመስልም። እኔ እንጃ፣ ለእኔ አልታወቀኝምማ። ሳርዬ አይንሽን አይቼ እኮ እኔ እውነት መናገርሽና አለመናገርሽን ለይቼ ማቅናትሽ ነኝ። እኔን አትደብቂኝ። የምርማ ምንም ነገር የለም። እያስጨነቅሽኝ እኮ ነው። ካልሽ ጥሩ። ነገር ግን አዲስ የተፈጠረ ነገር ካለ መተሽ ለእኔ ንገሪኝ። መፍትሄ አይጠፋም። አመሰግናለሁ የኔ እናት። እህትሽ እንደው ምን አይነት ባህሪ እንዳላት ታውቂያለሽ። አትቀየሚያት። አይ እኔ እንኳን ሀናን ከተኳት በጣም ቆይቻለሁ። እንደው ተከራዮቹስ እንዴት ናቸው? ያየሽው የሰማሽው ነገር አለ እንዴ? ማን? እነ ናቲ? ናቲ እኮ ጥሩ ልጅ ነው እማዬ። ያ ጓደኛውስ እንዴት ነው? ያየሽበት መጥፎ ነገር አለ? ኧረ እማዬ ምን ላይበት እችላለሁ? ልጁ ጥሩ ልጅ ነው። አንቺ ራስሽን አታጨናንቂ። እሺ ልጄ በቃ አንቺን ብዙ አትጨነቂ። ናቲ ስሜታዊ ሆነ የምትወስነውን ውሳኔ አቁም። ዳጊ በዚህ ሰዓት ወደ ኋላ ማለት አልፈልግም። ገባ? ቤተሰቦቼን ሙሉ ነገሬን ነው ያጣሁት። አሁን እኮ ከገኑ ያለ አንተ ብቻ ነህ። የእናትና የአባት ደሜን ደግሞ ማስመለስ አለብኝ። ደግሞ ማስመልሰዋለሁ። ያንተ ወላጆች ማለት እኮ ለኔም እናቴም አባቴም ማለት ናቸው አይደል? ህመምህ እኮ ይገባኛል፣ ያመኛል። እኔንም ግን ይኸውልህ ሰውየውን ለመበቀል ስንል ያጣነውን ገንዘብ፣ ንብረት፣ ሀብት ታውቃለህ አይደል? አሁንም አርፈን የማንቀመጥ ከሆነ ከዚህ የባሰ ነገር ነው ይመጣብህ። ከዚህ የባሰ ምን እንዳይመጣ ፈርተህ ነው ዳጊ? ገንዘብ፣ መኪና፣ ንብረት የሚያሳስበኝ ይመስላል? በዚህ ሰዓት የሚያሳስበኝ የአባቴና ደም እንዴት አድርጌ እንደምመልሰው ነው። ደግሞም እንደፈሰሰ አይቀርም፣ አድርገዋለሁ። ናቲ ይኸውልህ የሚጠቅምህን ነገር አንተ ነው የምታውቀው። ስለዚህ ይህን ነገር ማድረግ አለብኝ ብለህ የምታስብ ከሆነ የሚያረካን ነገር ማድረግ ትችላለህ። እኔ ጓደኛ ሁሌም ቢሆን ከጎንህ ነኝ። እሺ ግን ይኸውልህ ከሰውየው ትምህርት መውሰድ መቻል አለብህ፣ መጠንቀቅ አለብህ። ከእሱ ከጭካኔ ውጭ ምን አይነት ነገር አገኛለሁ? ይህን ስራውን የምናውቀው እኮ እኔ እናንተ ብቻ ነን። ይሄም ደግሞ በነፃነት እንዲኖር አድርጎታል። ስለዚህ እኛም ስራችንን ሰርተን ከጨረስን በኋላ በነፃነት እንኖራለን። አዎ ይሄን ነገር ከኔና ካንተ ውጪ ማንም ሰው መስማት የለበትም ዳጊ። ይሄ ሚስጥር ትልቅ ሚስጥር ነው። ደግሞ እዛች ሀና ፊት ለፊት እንደዚህ አይነት ነገር ተሳስተ እንዳታወራ። ገባ? ናቲ አንተ ተጠንቅቅ፣ በእኔ ሀሳብ እንዳይገባ። በቃሽ፣ የሆነ ቦታ ቁጭ ብለን እናወራለን። ደግሞ ለልጁም ደውልለት፣ ከምን ላይ እንደደረሰ ጠይቀው። እማዬ ወይ ሳሎን፣ አንቺ ከአባዬ ፍቅር የያዘሽ ጊዜ እንዴት ነበር የሚያደርግሽ? ማለቴ ፍቅር እንዴት ነው የሚያደርገው? እንዴት ጠየቅሽ? ምንም እማዬ፣ ማወቅ ፈልጌ ነው። አንቺ እኮ ገና ልጅ ነሽ። እንዲህ አይነት ነገር ማሰብ የለብሽም። እማዬ ደግሞ ለአንቺ ነዋ ልጅ ሆንኩት። እንኳን እኔ ሀናም ልጅ አትባልም። እና አሁን ምን ይሁን እያልሽ ነው? ስለ ፍቅር ንገሪኝ፣ ስለ አንቺና ስለ አባዬ ፍቅር ንገሪኝ። ምንም የሚወራ የፍቅር ታሪክ የለም ሳሮንዬ። ቢኖር እስካሁን ትሰሚ ነበር እኮ። እንዴት ሰው ሳይፋቀር ተጋብቶ ልጅ ይወልዳል? እንደዛ ማድረግ ቀላል ነው እንዴ? ሳሮን በቃሽ። ለምንድን ነው ያዘንሽው እማዬ? ማይሆን ነገር ቀባጠርኩ እንዴ? ጊዜው ሲደርስ ሁሉንም ነገር ነግርሻለሁ ሳሮኔ። አንቺ አስተዋይ ልጅ ነሽ።
እኔ ያየሁትን በፍጹም እንድታየው አልፈልግም። በእኔ ይብቃ። ምንድን ነው በአንቺ የሚያበቃው? ሌላ ጊዜ በደንብ አስረዳሻለሁ። ሳሮንዬ ለምን ስለ ፍቅር ጠየቅሽኝ? ፍቅር ያዘሽ እንዴ? አረ ማን? እኔ? አረ እማዬ ምንም ነገር የለም። ዝም ብዬ ለጠቅላላ እውቀት ፈልጌው ነው። እርግጠኛ ነሽ? አዎ እማዬ ምንም ነገር የለም። ግን ያንቺና አባዬ ማወቅ ፈልገን ነው። ምንም ነገር እኮ ነግራችሁን አታውቁም። አባትሽ ይምጣና እሱ ሁሉንም ነገር ይነግርሻል። እስኪ ምን እንደሚነግርሽ እናያለን። አባዬ መቼ ይመለሳል? እኔ ምኑን አውቄው ልጄ። አትደዋወሉም እንዴ? እንደዋወላለን፣ በቅርብ ይመለሳል። ታውቂያለሽ ግን እማዬ የኔ አባት እኮ በጣም ልዩ ነው። ከሌሎች አባት ሁሉ ይለያል። ፈጣሪ ይመስገን አይደል? አባትሽን በጣም ነው የምትወጂው። ምን ጥያቄ ያለው እማዬ? እሱም በጣም ነው የሚወድሽ። ሀንዬ እስክትቀና ድረስ ነው እኮ የሚወድሽ። አዎ ምኞቴ ሁሌም አባቴ ከኔ ጋር እንዲሆን ነው። ነገር ግን እዚህ ያለ ሲባል የለም። ታስታውሻለሽ ሳሮኒ? ከአባትሽ ጋር ካልሄድኩ ብለሽ ለ2 ቀን ያህል አኩርፈሽኝ ልታናግሪኝ እንደማትፈልጊ ስትነግሪኝ አልረሳውም። አባቴ ለእኔ ትልቅ ቦታ አለው እማዬ። አባትሽን ከማንም አታወዳድሪም። ለአባትሽ ያለሽ ቦታ ትልቅ ነው። እኔ የምለው አሁን ባል ስታገቢ አባትሽን እንዴት እንደምትወጂው እያየ እሱም ልክ እንደ አባትሽ ካልወደድሽኝ ብሎ ነው የሚጨቀጭቅሽ። ይሄን ያህልማ ከእሱ ጋር ኮሌጃችን ብዙ ጊዜ ይኖረናል። ለዛ ነው እንጂ አንቺንም እኮ እወድሻለሁ እማዬ። እሱን ተይ ወረኛ። መጣሽ? ናቲ ሰራተኛ እባክሽ ናቲ ወጥቶልሻል። እስኪመለስ ድረስ ግን ግቢና እማዬን አግዣት። ትብቃ እንዴት ነሽ? ይመስገን ደህና ነኝ። እንዴት ነሽ ሳሮን? በይ ሰላምታው ለበኋላ ይቆይ። አሁን ግቢና ስራ ስሪ። ናቲ የለም እንዴ ትብቃ? አዎ የለም መሰለኝ። እና ናቲ ከሌለማ እኔ ገብተሽ ቁጭ በይ። የምን ስራ ነው የምትሰሪው? ነው ወይስ ሀና ቤት ቁልፍ አለሽ? ኧረ እኔ የለኝም። እና የምን ስራ ነው ስሪ የምትያት? እሱ እስኪመጣ እኛ ቤት ብትሰራ ምን ችግር አለው? የሰራችበትን ምትከፊያት ከሆነ ትግባና አትስራ፣ አለበዛ አፍሽን አትክፈቺ። ትብቃና ግቢና ቁጭ በይ። ምንድን ነው ጫጫታው? ውይ ትብቃዬ መጣሽ እንዴ? ብታይ ከነጋ ጀምሮ እስካሁን ስለፋ ነው የቆየሁት። አንቺም ልማከርበት ብለሽ ጠፋሽ። እስኪ ነይ አሁን አግዢ፣ ሞትኩልሽ። እሺ አየሽ አይደል እማዬ ራሱ ምን እንዳደረገች። ደርሰሽ ለሰው ሀሳቢ አትሁኚ። ስራው አይደል ምን አባታ ትሰራለች። ሀና እንደዚህን ታስተሰብ ይቅርብሽ፣ ይጎዳሻል። ተይ ሲነገርሽ ብትሰሚ ያዋጣሻል። ጥሩ ነገር ላይ አትወድቂም። ማን ያለው? አንቺ ያልሽው? ምንም ስለኔ አያገባሽም አንቺ። እሺ አይገባኝም፣ ዝም እላለሁ። በኋላ ግን መንገድሽ ጥሩ አይሆንም። ምነግርሽን ብትሰሚ ይሻልሻል። ቆይ እስካሁን እንዴት? እሺ ይኸውልህ፣ ለማንኛውም አዲስ መረጃ ሲኖር አሳውቀኝ። ምን ብሎ ነው? ሰውዬው ወደ ሀገሩ አልተመለሰም፣ እዛው ነው። ይሄ የተረገመ ሰውዬ ባዶ እጁን አስቀርቼው ድሃ ካላደረግኩት እኔ ናት አይደለሁም። መንገድ ላይ የሚሄድ እብድ እስካላደረግኩት ድረስ መቼም አላርፍ። ሞትም ማለት እሱ ረፍቱ ነው። ይኸውልህ ናቲ፣ ሁሉም ነገር በጊዜው ይሆናል። አንተ ብቻ ተረጋጋ። እሱ እዚህ ከመጣ በኋላ ነገሮች በጣም ይቀላሉ። ግን አባትህ በህይወት ቢኖር ኖሮ ይህንን ነገር ስናደርግ ዝም ይለን ነበር? ምን ለማለት እየሞከርክ ነው? ቆይ ዳጊ ፈራ እንዴ? አልፈራሁም፣ ግን ከእሱ አንጻር አይቼው ነው። መቼም እንዳትፈራ። ከዚህም በኋላ ወደ ኋላ መሄድ የለብንም። እኛ መሄድ ያለብን ወደፊት ብቻ ነው። ደግሞ ጥሩ ነገሩ ሰውዬ እኛን አያውቅንም። እንደፈለግን ነው የምናደርገው። እኔ የምልህ ትብቃ እና ሀና ቤት ገባች እንዴ? አይ ገና አልገባችም። እንዴ ቆይ ምን እየጠበክ ነው? ትግባ እንጂ። ለእሷም ይኸውልህ ከምትመላለስ እዛው ብትቀመጥ ነው የሚሻላት። ሲቀጥል ደግሞ ከራሳቸው እንደዚህ አይነት እድል መጥቶ መጠቀም ነው እንጂ። እንደውም ይኸውልህ አንድ ነገር ልንገርህ ናቲ፣ ከእኛ በላይ እሷን እየጎዳናት ያለን እየመሰለኝ። አዎ ሁሉም ነገር ሲስተካከልልን በደንብ እንገሳታለን። ክብር ከንብረት በላይ ዋናው ነገር ሰውን ማትረፍ። ልክ ነህ። አሁን እኮ ያላችሁኝ አንተ እና እሷ ብቻ ናችሁ። ለእኔ ብርታቶቼ ናችሁ። ነይ ግቢ። ምን ልስጥሽ? ትብቃ የሚታጠብ ልብስ አለ እንዴ? ልብስ ልታጥቢ ነው? ቆይ በየቀኑ እንዴ የምታጥቢው? እናትሽ ሰብስበሽ ጣቢ ብለውኝ ነው። ቆይ ከዚህ ሁሉ እኛ ቤት ለመሰራተኝነት አትቀጠሪም? ማለቴ ናቲንም እዚህ ሆነሽ ማገዝ ትችያለሽ።
አዎ ወይ እንደዛ ላድርግ እንጂ እናቴ ምጣና አማክረዋለሁ። እሱን ለምን ታማክሪዋለሽ? በራስሽ ወስኚ። ትብቃ እዚህ ቤት መስራት ትፈልጋለሽ ወይስ አትፈልግ የሚለውን ነገር ራስሽ ነው የምታውቂው። ናቲ ምን አገባው? ወይስ ከናቲ ጋር ሌላ ነገር አላችሁ? አረ በፍጹም። ምን ነው? እንዴት እንደዚህ ልትይቻለሽ? አይ ይህን ያህል ናቲ ምን ቢያደርግልሽ ነው እስካሁን ብር ሳይከፍልሽ የምትሰሪለት? አይ ናቲ ዛሬ እንዲህ መሆኑን አትመልከች። በፊት እንዴት ያለ ሀብታም ነበር መሰልሽ? ቆይ ለምንድን ነው በአንድ ጊዜ እንደዚህ ድሃ የሆነው? አዎ ሰው በምን ሁኔታ እንደዚህ ሊሆን ይችላል? አንቺ ትብቃ። አቤት። ናቲ መጥቶልሻል፣ ነው ውጪ። አይዞሽ እንግዲህ ናትሽ። እናንተ ሄዳችሁ ነው? ወይኔ ትብቃ፣ በጣም ይቅርታ። እንደምትመጪ ረስቼ እኮ ቁልፍ ሳላስቀምጥልሽ ሄድኩ። እኔማ ካስዬ ጋር ገብቼ